እዚህ ላይ የምትመለከቱት ልጅ ቃሉ ፑቲክስ ይባላል ማለት ነው። ሰሞኑን ሚዲያ ላይ አነጋጋሪ እየሆነ ያለው በተለያዩ ሶሻል ሚዲያዎች እና በተለያዩ የግል ሰዎች እና ተቋማት ጥሪ ተደርጎለት ፕሮግራም ወይ ደግሞ እንውሰድ የሚል ጥሪ ቀርቦለታል እና ግዝ የሚል ማለት ነው። ይሄ ልጅ ደግሞ እንደ ዓለም ኢንተርናሽናል ለመታወቅ ያደረገው ነገሮች አሁን ላይ ተሳክቶለታል ማለት ይቻላል። አሁን ትልቁ የሜታ ወይ ደግሞ የፌስቡክ ተቋም የሆነው ትልቁ የኢንስታግራም የሚያስተዳድር ኢንስታግራም ማለት ነው ሜታ የሚያስተዳድረው ይሄ ተቋም አሁን ላይ ጥሪ አቅርቦለታል። እሱም ጥሪ ምንድነው የሚለውን አብረን እናያለን። እሱም ጥሪ የተደረገለት ይሄ ልጅ በሰራው የተለያዩ ፑቲክስ ወይ ደግሞ ቤቱ ውስጥ በመሆን ከተለያዩ ከተወዳደቁ እቃዎች ተነስቶ ራሱን ዓለም ላይ በማሳየት በትንሽ ነገር ትልቅ ቦታ መድረስ እንደሚቻል ያሳየ ልጅ ነው ማለት ነው። ይሄ ኮንተንት ክሬተር ወይ ደግሞ የራሱን ብራንድ የገነባበትን የተለያዩ አሮጌ ልብሶችን በመቀያየር ማለት ነው ብራንዱን ገንብቷል። በዚሁም ኢንስታግራም የተባለ የሜታ ድርጅት አሁን ጥሪ አቅርቦለት አብረን እንስራ የሚለውን ጥሪ ቀርቦለታል ማለት ነው። ይሄ ደግሞ በጣም ደስ የሚለው ዜና ነው። አንደኛ ለሱም ሆነ ለሀገራችን ይሄ ልጅ ከኛ አልፎ ለኢንተርናሽናል መቅረቡ ጥሩ ዜና ነው ማለት ነው። ስለዚህ ልጅ የሚሰራውን በቲክቶክ በቅርቡ በጀመረው በትንሽ የጊዜ ወደ 830 ምናምን በላይ ፎሎወርስ አፍርቷል ማለት ነው። ከ10.5 በላይ ሚሊዮን በላይ ላይኮችን ያገኘ ልጅ ነው ቃሉ ፑቲክስ ማለት ነው። ይሄ ልጅ አሁን ላይ ወይ ደግሞ ጆሮ አግኝቶ እንደ ዓለም በትልቅ ድርጅት በሜታ በሚያስተዳድረው ኢንስታግራም በዚህ በትልቅ ግዙፍ ድርጅት ስሙ ገንኖ ታይቷል ማለት ነው። አብረን እንስራ የሚለውን ስራ አሁን እዚህ ላይ ማለት የምንፈልገው አንዳንድ ነጥቦችን ባነሳ ማለት ነው ይሄ ልጅ ጥሪ ኢትዮጵያ ውስጥ ቀርቦለት ከተለያዩ ሰዎች ቀርቦለት ወደ አዲስ አበባ እናምጣ የተለያዩ ድርጅቶች ጥሪ ቀርቦለት አብረን እንስራ እዚሁ ሊያስቀሩት ማለት ነው። ማለት እንደ መንደር ወይ ደግሞ እንደ ኢትዮጵያ ብቻ እንዲቀር የሚፈልጉ ሰዎች አለ። እሱ ደግሞ ተጽዕኖ ፈጥሮ እንደ ዓለም ታውቋል ማለት ነው። ለዚህ ልጅ በጣም ደስ ብሎናል። እናንተ ሀሳብ ስጡበት ማለት ነው። እንኳን ልጁን ፎሎወርስ ወይ ደግሞ ፎሎው ያላረጋችሁት ፎሎው አርጉት ማለት ነው። ይሄ ልጅ ጥሩ ደረጃ ደርሶ አብሮ ሰርቶ አብረን ምና ይሆናል ማለት ነው። ለዛሬ ያዝኩት ትንሽዬ ምላትን እንደዚሁ ነው። ቻናላችን ሰብስክራይብ አድርጉ። እንደዚህ አይነት መረጃዎችን ይዤ ቀርባለሁ ማለት ነው በዚህ ዩቲዩብ ቻናል። እናንተም ቻናላችን እንድታሳድጉ በዚሁ መልእክቴን አስተላልፋለሁ ማለት ነው። ላይክ ሼር ማድረግ እንዳረሱ ሀሳብ ኮመንት ላይ ጻፉልኝ ማለት ነው።